بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ودنا يتكبراتو يتجوت متكتاتاوج السلام عليكم ورحمة الله وبركاته فالله سبحانه وتعالى فقد يزارو تمرتاችን የሚሆነው ኢንሻአላህ ስለ ሐረካ ወይም ደግሞ አነባቢዎች የሚለውን ይሆናል። ሐረካዎች ወይም ደግሞ አነባቢዎች የምንላቸው እነማን ናቸው? ትርጓሜውስ ምን ማለት ነው? ባህሪያቸውስ የሚለውን ዘርዘር አድርገን የምናይበት ነው። ሐረካ እንደሚታወቀው ፊደላቶች ጋር ተጣምሮ የሚመጣና ፊደላቶችን በባህሪው መሰረት እንዲንቀሳቀሱ የሚያደርግ ነው ማለት ነው። ስለዚህ ይህ ሐረካዎችን በትክክል ካላወቀን ፊደላትን በትክክል ማንበብ አንችልም ማለት ነው። ምናልባትም እንኳን ፊደላቶችን በትክክል መናገር ብንችልም አነባበባቸውን በተመለከተ ግን እነኚህን ሐረካዎች ካላወቀን በስተቀር ፊደላቶቹ በምን መልኩ እንደሚነበቡ የመለየት ችሎታው አይኖረንም ማለት ነው። ስለዚህ ምን ያስፈልጋል ማለት ነው? ሐረካን በትክክል ማወቅ ያስፈልጋል ማለት ነው። طيب ሐረካ የሚባሉት እነማን ናቸው? ምን ማለት ነው? ባህሪያቶቹስ የሚሉትን እንመልከት። ሐረካ ማለት ትርጉሙ እንቅስቃሴ ማለት ነው። እንቅስቃሴ የሚለው የተወሰደው ደግሞ ፊደላትን የማንቀሳቀስ ችሎታና ወይም ባህሪ ስላለው ነው ይህ ሐረካ የሚል ስያሜ የተሰጠው ማለት ነው። የሐረካ አይነቶች 3 ናቸው። እነሱም አንደኛ ፈትሐ፣ ሁለተኛ ከስራ፣ ሶስተኛ ضمة። እነኚህ 3ቱ የሐረካ አይነቶች ናቸው። ምልክቶቹን በተመለከተ ደግሞ ፈትሐ የሚባለው ከፊደሉ ከላይ በኩል መስመር አንድ ሰረዝ ሲኖረው ነው። ከፊደሉ በታች ሲሆን ደግሞ ከስራ እንለዋለን። ከፊደሉ በላይ ሆኖ ቆለፍ ያለ ነገር ሲሆን ደግሞ እሱ ደግሞ ضمة እንለዋለን ማለት ነው። ምልክቶቹና እንደዚሁ ደግሞ አይነቶቹ ይሄንን ይመስላል። ባህሪዎቹን በተመለከተ ፈትሐ እንደሚታወቀው አንዳንድ የተጅዊድ ምሁራኖች ሲያስቀምጡት ፈትሐ የሚለውን አሊፍ ቀሲራ ይላሉ። አጭሯ አሊፍ አድርጋ ማለትም የአሊፍ ረዘም ያለ ነው። በአጭሩ ስንቆርጠው ያ የፈትሐን ምንነት የሚገልጽ ነው። ምሳሌ ብንመለከት አንዱን ፊደል ፈትሐ ብናደርገው ምንም ልክ የአሊፍ ሲነበብ አ ነው አይደለም? አሊፍ ሲነበብ አ ነው። አ የሚለው ድምጽ ማለት ነው። የዚህን ድምጽ ግማሹን የማን ድምጽ ነው ማለት ነው? የፈትሐ ነው ማለት ነው። ወይም በሌላ አገላለጽ ፈትሐ ማለት ሁለት የላይኛውና የታችኛው መንጋጋዎች መከፈት፣ የአፍ መከፈት ማለት ነው። ባጭሩ አፋችንን ልንከፍተው ይገባል። የአፍ መከፈት ስንል ግን ላይኛውና ታችኛውን በምንከፍትበት ጊዜ በጣም ድንበር ልናልፍ አይገባም። በጣም ብለን በጣም ልንከፍት አይገባም። እንደዚሁም ደግሞ በትንሹ ልንላ አይገባም። ልክ መካከል የሚለውን አፋችንን በመካከለኛው መጠን ልንከፍተው ይገባል ማለት ነው። ምላሳችንም ልክ እዛው ባለበት ሆኖ የላይኛውና የታችኛው መንጋጋችን ብቻ መከፈት የሚያሳይ ባህሪ የፈትሐ ነው ማለት ነው። ምሳሌ ባ ፈትሐ ቢሆን ባ ነው የምንለው። ባ ብለን በጣም አንስመውም። ባ አጭር የሆነ ምንም ሳይሳብ ማለት ነው፣ ጭማሪ የሌለው የሆነ ይሄን ሐረካ ባ ይሄ ማን ነው ማለት ነው? የፈትሐ መገለጫ ነው ማለት ነው ባ። ሌላው እንደገና ደግሞ ምሳሌ ሌላ ፊደል ብንመለከት ታም ብንመለከትም እንደዚሁ ታ ነው እንጂ የምንለው ታ ብለን በጣም አፋችንን ከፍተም ብለን ደግሞ እንደዚህ በጣም አናሳጥረው ማለት ነው። ይህ የፈትሐ ባህሪ ነው። አሊፍ ቀሲራ የተባለበት ምክንያት ምንድነው? ምሳሌ ባ ፈትሐ ቢሆን ባ ነው የሚሆነው። ባ ብንል ማን ተወለደ ማለት ነው? አሊፍ ተወለደ ማለት ነው። ባ ስንል የሚለው ድምጽ የማን ነው? የአሊፍ መድ ነው። ያኔ ሲረዝም ማለት ነው። ነገር ግን ስናሳጥረው ባ ስንል የማን ባህሪ ሆነ? የፈትሐ ባህሪ ሆነ ማለት ነው። ስለዚህ የፈትሐን በትክክል ማለታችንና አለማለታችንን የምናውቀው ምን ሲሆን ነው ማለት ነው? ስናስረዝመው አሊፍ መወለዱን ስናውቀው ነው። ባ ስንል አሊፍ ይወለዳል። የዛኔ ምን ሆኗል ማለት ነው? ስናሳጥረው ያ ያሳጠርነው አካል ፈትሐ መሆኑን መረዳት እንችላለን ማለት ነው።
ሌላው እዚህ ላይ በመናነብበት ጊዜ የሚታዩ ስህተቶች አሉ። ምሳሌ ባ የሚለውን ስናነብ ቤ የምንል እንኖራለን፣ ባ የምንል እንኖራለን። በሌላ ሌሎችም የአመሳስለን የምንቀራበት ሁኔታ አለ። ይህንን ስህተት ነው። ይህንን ለማወቅ እንደነገርኳችሁ ቀደም ብዬ ልክ ፈትሐን በትክክል ማለታችንን ለማወቅ ምን ማድረግ ይኖርብናል? አንዱ ፊደል ስናነባው ስናስረዝመው አሊፍ መወለድ ይኖርበታል። ምሳሌ ባ እንዳልኳችሁ ፈትሐ ሲሆን ባ ነው የሚሆነው አይደለ? ባ ስንል አሊፍ ተወለደ አይደለ? ሌላ ተጨማሪ ሆነ ስንስበው ማለት ነው። ነገር ግን ስናሳጥረው ባ ነው የሚሆነው። ማን ነው ማለት ነው? ፈትሐሁ ብቻ ሆነ ማለት ነው። ስለዚህ በዚህ ይህንን ፈትሐን በቀላሉ መለየት እንችላለን ማለት ነው። ሌላው ከስራ ነው። ከስራ ደግሞ የታችኛው መንጋጋችን ወደ ታች ዝቅ ማለት ነው። ይሄኛው ከስራ የሚባለው ምሳሌ ባ ከስራ ቢሆን ቢ እንላለን። ቢ ስንል የታችኛው እንትን መንጋጋቸው ወደ ታች ዝቅ ይላል ማለት ነው። ላይኛው ሳይንቀሳቀስ የታችኛው ብቻ ወደ ታች ዝቅ ማለት ባህሪ ይሄን ከስራ ነው። በሌላ በተጨማሪ እንደገና ደግሞ ያ ቀሲራ ይሏታል። ያ ትንሿን ያ ይሏታል ማለት ነው። ትንሿ ያ ለምን ምሳሌ ባ ከስራ ቢሆን ቢ ነው የሚሆነው። ስናስረዝመው ቢ ስንል ያ ይወለዳል። ልክ አስረዘምነው ያ መወለዱን ካወቀን ስናሳጥሩ የማን ባህሪ ይሆናል ማለት ነው? የከስራ ባህሪ ይሆናል ማለት ነው። ስለዚህ ቢ ስንል ምንድነው ማለት ነው? የከስራ ነው። ቢ ካልን ግን ማን ነው የሚወለደው ማለት ነው? ያ መድ ነው ማለት ነው። ስለዚህ በትክክል ከስራ ማለታችንን የምናውቀው ቢ ብለን ስናስረዝመው ያ መወለዱን ስናውቅ ነው ማለት ነው። ያ ከተወለደ ስናሳጥረው የከስራን ባህሪ የሚይዝ መሆኑን ያመላክታል ማለት ነው። እዚህ ላይ ልትረዱ የሚገባው ነገር ሐረካዎችን ከስራን ወይም ፈትሐን አስረዝሙት እያልኩ አይደለም። ስናስረዝመው ግን ፈትሐን ስናስረዝመው ምን ይሆናል ማለት ነው? አሊፍ ይወለዳል። ከስራን ስናስረዝመው ያ ይወለዳል። ሳናስረዝም ባጭሩ ስንቀራ ደግሞ እነሱ ራሳቸውን ይገልጻቸዋል፣ ፈትሐን እና ከስራን ማለት ነው። የፈትሐና የከስራ ወይም የضማ ቆይታቸው ምንድነው ማለት ነው? አጭር ነው። ከረዘመ ግን ማን ሊወለድ ይገባል? አሊፍ መወለድ ይኖርበታል። ከስራ ላይ ሲሆን ደግሞ ያ መወለድ ይኖርበታል። ضማ ላይ እንመጣበታለን። ዋው ሊወለድ ይገባል። ከተወለደ ግን ከሐረካው አልፎ ወደ መድነት ሄዷል ማለት ነው። ነገር ግን በትክክል መቅራታችንን የምናውቀው እነዚህ ሲወለዱ ነው ማለት ነው። ያኔ እነዚህ መወለድ ሐረካውን በትክክል ልናውቀው የምንችለው ስናሳጥረው ማን ነው በቢضبط የሚሰጠን በትክክል የሚሰጠን የከስራን የፈትሐን ወይም የضማን የሚሰጠን ማለት ነው። ስለዚህ አሁንም ከስራ ላይ የከስራን ባህሪ ለማወቅ እናስረዝመውና ያ መወለዱን ስናውቅ ከዛ እናሳጥረዋለን ማለት ነው። ከዛ በኋላ ምሳሌ ቢ ስንል ያ ነው የተወለደው አይደል? ከዛ በኋላ ቢ ስንል የማን ባህሪ መሆኑን እናውቃለን ማለት ነው። ይሄንን ያመጣሁበት ምክንያት ምንድነው? አንዳንድ ጊዜ ከስራ በመናነበት ጊዜ ቤ እንላለን። ቤ የሚባል አረብኛ የለም ማለት ነው። እንደዚህ አይነበብም ማለት ነው። ቤ አይባልም። ቤ ለዚህ መልስ ለማግኘት ነው። ቤ ካልና ይሄ ትክክለኛ ከስራ አላደረግነው ማለት ነው። ቢ ነው መሆን ያለበት። ቢ ሊሆን ይገባል እንጂ ቤ ሊሆን አይገባም ማለት ነው። የአማርኛውን የሁለተኛውን ፊደል ማለት ነው። ቢ የሚለው መሆን አለበት እንጂ ቤ ከሆነ ትክክል አይደለም ማለት ነው። ቤ ብንስበውም ሌላ የሚወለድ ነገር የለም። ስለዚህ በትክክል አላነበብነው ማለት ነው። ስለዚህ ከስራ ስናነብ ቢ ሊሆን ይገባል ማለት ታችኛው ብቻ ዝቅ ሊል ይገባል። ሶስተኛው ضማ ነው። ضማ የሁለቱ ከንፈራችን ወደፊት መሰብሰብ ነው። ምሳሌ ባ ضማ ቢሆን ምንድነው የሚሆነው? ቡ ነው የሚሆነው። ቡ ትክክለኛ ባህሪው ሊሆን የሚችለው ወይም ደግሞ ፈትሐ በትክክል ለማወቅ እናስረዝመውና የሚሰጠን ድምጽ ዋውን ከሰጠን እናሳጥረዋለን ضማ ለማድረግ ማለት ምሳሌ ባ ضማ ቢሆን ምንድነው የሚሆነው? ቡ ነው የሚሆነው። ቡ ስንል ማን ይወለዳል? ዋው መድ ይወለዳል ማለት ነው። ስለዚህ ልክ ዋው መወለዱን ካወቅን ምንድነው ማለት ነው? ስናሳጥረው የضማ ባህሪ እንደሚሰጠን ግልጽ ይሆናል ማለት ነው። ስለዚህ አሁን ለምሳሌ ባ ضማ ቢሆን ቡ ነው የሚሆነው። አንዳንዶቻችን ቦ እንላለን ማለት ነው። ቦ አይደለም ቡ ነው የሚሆነው። የአማርኛ ሁለተኛውን ቦ የመጨረሻውን ፊደል ሳይሆን ቡ ነው የሚሆነው። ቡ በዚህ መልኩ ነው። እና አሁን ያየናቸው እነዚህ ሶስቱ ሐረካዎች ማለት ነው ፈትሐ፣ ከስራ፣ ضማ ምንድናቸው ማለት ነው? የፊደላት አንቀሳቃሽ ወይም ደግሞ ሐረካ እንላቸዋለን፣ አነባቢዎች እንላቸዋለን። እነኚህ ሶስቱ ማለት ነው ፈትሐ፣ ከስራ፣ ضማ ቆይታቸው አጭር ነው። ፈትሐ
ከስራ ضማ አጭር ነው ቆይታቸው ማለትም ቶሎ ነው መቅራት ያለብን ፈታ ከሆነ ባ ምሳሌ ባ ታ ከሆነ ታ ቶሎ ብለን ማለት ነው ታ ሙሽ ታ አንስበው ታ ቶ ምናምን ሌላ በሌላ አህዋል እናነባው ይገባም ታ ፈታ ከሆነ ታ ከስራ ከሆነ ቲ ضማ ከሆነ ቱ በስ በዚህ መልኩ ነው ማለት ነው ስለዚህ ضማንም ስናነብ ከንፈራችን ወደፊት ይሰበሰብ ይገባል ያ ካልሆነ ምንድነው ማለት ነው ባህሪው ጎደሎ ይሆናል ማለት ነው ሌላው ከስራን የታችኛው ከንፈራችን የታችኛው መንጋጋቸው ለታይ ዝቅ ሊል ይገባል ምሳሌ ቲ ስንል ማለት ነው ፈታን ስናደብ ደግሞ ሁለቱን ከንፈራችን ሁለቱ መንጋጋችን ይከፈት ይገባል አፋችን ይከፈት ይገባል ማለት ታ ማለት ነው ፈታ ሲሆን ታ ልክ በዚህ መልኩ በጣም ታ አንልም ግን ታ በዚህ መልኩ መጥረኛ በሆነ መልኩ አፋችንን እንከፍተዋለን ማለት ነውና የነዚህ የሐረካዎቹ ብዛት እነዚህ ሶስቱ ናቸው ምልክቶቹን በተመለከተ እንዳየናቸው ናቸው ሌላው ሱኩን ከነዚህ ሐረካዎች አይመደብም እንደለሚለው እነ ሐረካዎች አይመደብም ከሐረካዎች ውስጥ አይመደብም ማን ሱኩን ማለት ነው ለምን ሱኩን ፊደልን የማንቀሳቀስ ባህሪ የለውም ሐረካ የሚባለው ደግሞ ፊደላትን የማንቀሳቀስ ባህሪ ስላለው ነው ሐረካ የሚል ስያሜ የተሰጠው ማለት ነው ስለዚህ ምንድነው ማለት ነው ተገሏል ማለት ነው እኛን አብዛኞቻችን ጋር የሚታወቀው ሱኩን ከሐረካዎች ውስጥ እንደሚመደብ ነው ነገር ግን ከሐረካዎች ውስጥ አይመደብም ማለት ነው ምክንያቱም እንደነገርኳችሁ ፊደልን የማንቀሳቀስ ባህሪ የለውም እንዴት ነው የሚወጣው ብንል ይህ ሱኩን የሚባለው ውስጥ ረክቶ እዚያ ውስጥ ረክቶ የሚወጣ ስለሆነ ምንድነው ማለት ነው ሱኩን ተባለ ማለት ነው ስለዚህ የማን ተቃራኒ ሆነ የነዚህ የሶስቱ የሐረካዎች ምንድነው ማለት ነው ተቃራኒ ሆነ ማለት ነው ምሳሌ አንድ ፊደል ፈትሃ ካልሆነ ከስራ ካልሆነ ضማ ካልሆነ ምንድነው ማለት ነው ሱኩን ነው ማለት ነው አንድ ፊደል ደግሞ ሱኩን ሆኖ ካገኘን ያ ፊደል ምንድነው ማለት ነው ከፈትሃ ከከስራና ከضማ ነፃ የሆነ ፊደል ነው ማለት ነው የማንቀሳቀስ ባህሪ ያላቸው ሐረካዎች የሉትም ማለት ነው ወይም ደግሞ ከሐረካ ነፃ የሆነ ፊደል ነው የምንለው ማለት ነው ስለዚህ የሁለቱ ተቃራኒዎች ናቸው ማለት ነው ሐረካ ከሌለው ያ ፊደል ምንድነው ማለት ነው ሱኩን ነው ማለት ነው ሱኩን ከሆነ ያ ፊደል ከሐረካ ነፃ የሆነ ፊደል ነው ማለት ነው ስለዚህ በዚህ መልኩ ነው የምንለየው ስለዚህ ሱኩን ምንድነው ማለት ነው የፊደላቶችን የማንቀሳቀስ ባህሪ የለውም የነዚህ የሐረካዎች ተቃራኒ ነው ሱኩን እንደሚታወቀው የአማርኛችን የስድስተኛውን ፊደል የሚወክል ነው ማለትም አንድ ፊደል ሱኩን ሆኖ መጣ ማለት ት በ ተ ጀ እያልን የምንቀራው አይነት ሂደት ነው ማለት ነው ሌሎቹ ግን ፊደልን የማንቀሳቀስ ባህሪ ያላቸው ማለት የሚንቀሳቀሳል ከንፈራችን በምሳሌ አፋችን ይከፈት ይችላል ወይታችን መንገጋቸው ወደ ታች ዝቅ ይላል ወይም ደግሞ ከንፈራቸው ወደፊት ይሰበሰባል ልክ በዚህ መልኩ ባህሪያቸውን በጠበቀ መልኩ የማንቀሳቀስ ችሎታ አላቸው ሱኩን ብንመለከት ግን ምሳሌ በ ብንል ወይም ተ ብንል የከንፈራቸው ወደፊት ወደ ኋላ ወደ ላይ የሚባል አልተንቀሳቀሰም ልክ እዛ ውስጥ ረክቶ የሚወጣ ነው ሱኩን ማለትም ከትርጉሙ እንደምንረዳው የረጋ ማለት ነው ስለዚህ ረክቶ የሚወጣ የማንቀሳቀስ ባህሪ የሌለው የሆነ ነው ማለት ነው ሱኩን ስለዚህ ከሐረካዎች አይመደብም ሐረካ ከተባልን ፈትሃ ከስራ ضማ መሆኑን ልናውቀው ይገባል ፈትሃም ሆነ ሐረካም ሆነ ሱኩንም ሆነ በመናነብበት ጊዜ መሳቢያ መድ እስከሌለው ድረስ ልንሰበው አንችል መሳብ የለብንም ቶሎ ነው አጭር ነው ቆይታው ስለዚህ አብዛኞቻችን ጋር የሚከሰተው ስህተት ምንድነው እነዚህ ሐረካዎችን በመናነብበት ጊዜ አውለን የሐረካዎችን ባህሪ ልናውቀው ይገባል ምን አይነት ባህሪ እንዳላቸው እንዴት ነው ሊያንቀሳቅሱ የሚችሉት የሚለው መጀመሪያ ልናውቅ ይገባል ከዚያ በተጨማሪ ግን ስናነብ ከነሱ በመቀጠል የነሱ ሙናሰብ የሆነ የመድ ፊደል እስካልኖረ ድረስ ቶሎ ነው በፍጥነት ልናነበው የሚገባው ፈትሃ ከሆነ ምሳሌ ባ ነው የምንለው ቶሎ ባ ሙሽ ባ ብለን አንስበም ቶሎ ነው ባ ብለን የምንቀራው ታ ከሆነ ታ ከሆነ ታ ጅም ከሆነ ጃ ልክ በዚህ መልኩ ቶሎ ልናነበው የሚገባው ነገር ግን ከሳብ ነው ወይም ደግሞ የተወሰነ ድምጻችንን ዘግየት ካልን ምንድነው ማለት ነው ሌላ ፊደል ይወለዳል ማለት ነው ስለዚህ ሐረካዎችን በተመለከተ ሁላችንም ጥሩ የሆነ ግንዛቤና እንደዚሁ ደግሞ በደንብ ልንለያቸውና ልናውቃቸው የሚገባ የሆኑ ናቸው ማለት ነው ስለዚህ ኢንሻአላህ በሚቀጥለው ወደ ዋናው ወደ መኻሪጅ የምንገባበት ሁኔታ ነው ያለው ማለት ነው ስለዚህ ሁላችንም ሐረካ የሚለውን በኢድኒላህ በደንብ ልናውቀው ይገባል የዛሬው ትምህርታችን ኢንሻአላህ ሐረካ በሚለው ነው ምናልባትም ካልገባችሁ በድጋሚ በደንብ አስረዳችኋለሁ ኢንሻአላህ ባረከላሁ ፊኩም የሐረካዎችን በትክክል ለማወቅ ኢንሻአላህ በቪዲዮ ላይ ተጅሪባ አማርኛ በሚለው ዩቲዩብ ላይ ገብታችሁ ስለ አናባቢዎች ማለት ነው ወይም ደግሞ ሐረካ በሚለው በቪዲዮ በስነ ስርዓት ታገኙታላችሁ እዛ መከታተል ይቻላል ሱብሃነከላሁመ ወቢሐምዲከ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ሰላም አለይኩም ወራህመቱላሂ ወበረካቱ
Please. Please. Yeah. Wow. አትስጪው I can have one biscuit is yummy. እንደዚህ ነው ቦሪንግ ብትሆኑ ጥርስሽን አያገባኝም ለሰላት ነው በድኳን ሲጫነ I see cotton candy. This cotton candy. Look, the sky, the ground look like cotton candy.